ግልገሉ በግና ተኩላው። ከዕለታት በአንድ ቀን አንድ አስቸጋሪ ግልገል ነበር። ይህ ግልገል በየቀኑ ከአንድ ወይም ከሌላ ችግር ውስጥ ይገባ ነበር። ወይኔ ጉዴ! አሁን በጣም ቆሽሻለሁ፣ በጣም እሸታለሁ። እናቴ ይህን ስታይ በጣም ትናደድብኛለች። እናት በግም ወደ እርሱ መጣ፣ በቁጣ አየችው። አንተ እኔ የምልህን ፈጽሞ አትሰማም ማለት ነው። ከዚህ ላይ አትዝለል አላልኩም? ግን እኮማ እኔ ይሄን የምወደው ጨዋታ ነው። አንቺም ደግሞ በፍጹም አትሰሚኝም። እናት በግም ልጇን ምንም ማድረግ ስለማትችል ልታጥበው ወደ ወንዝ ይዛው ሄደች። እናት በግም ልጇን በጣም ስለምትወደውና ስለምትጠነቀቅለት ሁሌ ትመክረው ነበር። ነገር ግን ግልገሉ በግ ፈጽሞ አይሰማትም ነበር። እናት በግም ሁል ጊዜ ታስጠነቅቀው ነበር። ልጄ እባክህ ተጠንቀቅ፣ ወደዛ ጫካ ፈጽሞ እንዳትገባ። እዛ ውስጥ አውሬዎች አሉ፣ አንተን ሊጎዱሃል፣ ከፈለጉም ደግሞ ሊበሉ ይችላሉ። ነገር ግን ያ አትላይ ግልገል ፈጽሞ እናቱ የምትለውን ነገር አይሰማም። ግልገሉን በግ በየቀኑ ወደ ጫካው እየተመላለሰ ይጫወት ነበር። አንድ ቀን ግን ግልገሉ በግ ወደ ጫካው ዘልቆ ገባ። ግልገሉን በግ እየዞረ ሳለ አንድ የውሃ ምንጭ ተመለከተ። በጣም ጠምቶትም ስለነበር ከዛ ምንጭ ሊጠጣ ወደ ወንዙ ጠጋ አለ። ግልገሉን በግ ውሃውን መጠጣት ቀጠለ። ነገር ግን አንድ ተኩላ ከዛፉ ጀርባ ተደብቆ ይመለከተው ነበር። ጣፋጭ ለጋ ግልገለ በግ፣ ዛሬ የኔ ዕድል ቀን ነው። ከዛም በኋላ ያ ተንኮለኛ ተኩላ ቀስ እያለ ወደ ግልገሉ መጠጋት ጀመረ። ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች አሁኑኑ ሰብስክራይብ በማድረግ አዳዲስ ተረቶችን ተመልከቱ። ነገር ግን ግልገሉ አቀርቅሮ እየጠጣ ስለነበረ ተኩላው ከኋላ እየመጣ መሆኑን አላወቀም። ይህንን ግልገል ግን ከተኩላው ሊያድነው የሚችል አንድም እንስሳ በዛ ቦታ ላይ አልነበረም። ይህ ግዛት የኔ ብቻ ነው። ለምንድነው ከዚህ ወንዝ እኔን ሳታስፈቅድ የምትጠጣው? ግልገሉን በግ ተኩላውን ሲያይ በጣም በድንጋጤ ሰውነቱ መንቀጥቀጥ ጀመረ። ተኩላዎች በጣም አደገኛ አራዊት መሆናቸውን ያውቃል። እናቴ ስለ ተኩላዎች ነግራኛለች። ይሄ ተኩላ ምሳው ሊያደርገኝ እያሰበ መሆን አለበት። እኔ አሁን ከዚህ እንስሳ በፍጥነት ማምለጥ አለብኝ። አንተ ታላቅ ተኩላ፣ በጣም ይቅርታ ጠይቃለሁ። እኔ ምንም ነገር የማላውቅ ትንሽዬ ግልገል ነኝ። እንዴት ሳታስፈቅደኝ ከዚህ ወንዝ ትጠጣለህ? ውሃይን እንዳቆሸሽክብኝ ታውቃለህ? አሁን እንዴት አድርጌ ነው ይሄ የደፈረሰ ውሃ የምጠጣው? አሁንም ይቅርታ ጠይቃለሁ፣ ግን እኮ ውሃው አልደፈረሰም። ምክንያቱም ውሃው የሚወጣው አንተ ከቆምክበት ቦታ እኔ ወደ ቆምኩበት ቦታ ነው። ተኩላውም እንደዚህ አይነት መልስ ከዚህ ትንሽ ግልገል በመስማቱ በጣም ተደንቋል። ይሁን እንጂ ተኩላው ይህን ግልገል መብላት ስለፈለገ የተለያዩ ምክንያቶችን ያቀርብ ነበር። እንዴት ብደፍረኝ ነው የምትከራከረኝ? ይመስለኛል አንተ ባለፈው ዓመት የሰደብከኝ ግልገል ነህ። ባለፈው ዓመት እንዴ? እኔ እንደውም ባለፈው ዓመት አልተወለድኩም ነበር። ተኩላው ግልገሉን ለመግደል ምክንያት እየፈለገ መሆኑን ግልገሉ ሲረዳ ግልገሉ በጣም ደነገጠ። ግልገሉም የሚናገረውን ነገር በጥንቃቄ መናገር ጀመረ። ወዲያውም ግልገሉ የእንጨት ቆራጮችን ድምፅ ሰማ። ተኩላውና ግልገሉ ወደ ቆሙበት ቦታ እየመጡ ነበር። ግልገሉም ብልጥ ነበር። አንድ ነገር ለራሱ አሰበ። ይህንን ተኩላ በወሬ ከያዝኩት እነዚያ እንጨት ቆራጮች መጥተው ያባርሩታል። አቶ ተኩላ ትክክል ነህ፣ ውሃውን አቆሽሼዋለሁ። ነገር ግን አንተን ለማበሳጨት ብዬ አይደለም። ቢሆንም አንድ ጊዜ አበሳጭተኛል። እሺ ልካስክ።
አንድ ተረት ልንገርህ፣ ፍቀድልኝ። ተኩላውም ይህንን ግልገል ቀስ እያልኩ መጠጋት አለብኝ፣ ምክንያቱም እኔ እሱን የማራሩጥበት ጉልበት የለኝም። ግልገሉም ተኩላውን ቀስ እያለ እያረሳሳው ታሪኩን መናገር ጀመረ። እንጨት ፈላጮቹም ግልገሉና ተኩላው ወዳሉበት ቦታ ደረሱ። ያ ተኩላ ይህንን ምስኪን ግልገል ሊበላ ነው። ቶሎ ሄደን ግልገሉን ከዛ ተንኮለኛ ተኩላ ማዳን አለብን። ከዛም እንጨት ፈላጮቹ ተኩላውን ይዘው ደብድበው ከዛ ቦታ አባረሩት። ግልገሉን በግ ከዛ መጥፎ ተኩላ ስላዳኑት ደስ አለው። ዛሬ ለትንሽ ነው ያመለጥኩት። እነሱ ባይመጡ ኖሮ ተበልቼ ነበር። ግልገሉም ወደ እናቱ እየሮጠ ሄደ። ስለተፈጠረውም ነገር በሙሉ ለእናቱ አስረዳት። ግልገሉም በግ ትልቅ ትምህርት ተምሮ ስለመጣ እናቱ ደስ አላት። እናቴ፣ እስካሁን ድረስ የምትኝን ሁሉ ነገር ስላልሰማው በጣም ይቅርታ። ከዚህ በኋላ ግን አንቺ የምትኝን በሙሉ ሰማለሁ። ከዛን ቀን በኋላ ትንሹ ግልገል እናቱ የምትለውን ነገር በሙሉ መስማት ጀመረ። ታዛዥና በጣም ብልህ ግልገል ሆነ። ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች አሁኑኑ ሰብስክራይብ በማድረግ አዳዲስ ተረቶችን ተመልከቱ።